የስልካችሁ ባትሪ ካለምንም ምክንያት እያለቀ ከተቸገራችሁ ሳታውቁት ስልካችሁ ውስጥ እየተፈጠረ ያለ ነገር አለ ማለት ነው። አስቡት እስኪ ስልካችሁ ምንም ሳትጠቀሙበት ካስቀመጣችሁት ቦታ ስታነሱት ባትሪው ቀንሶ ብታገኙት። ከእንግዲህ የስልካችሁን ባትሪ በዋነኝነት የሚጨርሰው የወረደ ኔትወርክ ወይም ሲግናል ነው። ስልካችሁ ላይ ያሉት የኔትወርክ ፖሎች ከሙሉ ቁጥራቸው ቀንሰው አንድ ወይም ሁለት ፖሎች በሚሆኑበት ጊዜ ስልካችሁ አሪፍ ሲግናል ለማግኘት ወይም ፖሎቹን ለመሙላት የስልካችሁን አንቴና ፓወር በእጅጉ ይጨምራል ማለት ነው። ይህ በሚሆንበት ጊዜ ደግሞ ፕሮሰስ ለማድረግ ከፍተኛ የሆነ ኃይል ይጠቀማል። ስለዚህ ስልካችሁን ባትሪ ከምታስቡት በላይ ጭርስ ያደርገዋል። ይህንንም ችግር ለመፍታት አሪፍ የሆኑ መፍትሄዎችን አሳያችኋለሁ። ከዛ በፊት ግን አሁን ይህን ቪዲዮ በምትመለከቱበት ጊዜ ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም አሁን ሰብስክራይብ ካላደረጋችሁ ቀጣይ የምለቃቸው ለእናንተ እጅግ አስፈላጊና ጠቃሚ የሆኑ ቪዲዮዎች አይደርሷችሁ ማለት ነው። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦን ላይ በማድረግ ምንጊዜም የሚለቀቁ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። አሁን ይህ ቪዲዮ እጅጉ ስለሚጠቅማችሁ ላይክ በማድረግ ትጀምራላችሁ። በሞባይል ባትሪ ዙሪያ ማስተካከል ያለባችሁ ነገሮች እንዲሁም ባትሪያችሁን ለብዙ ቀናት መጠቀም እንድትችሉ የሚያደርጓችሁ ሴቲንጎችን በቪዲዮ ሰርቼላችኋለሁ። ቻናላችን ውስጥ በመግባት መመልከት ትችላላችሁ። በቀጥታም ሴቲንጎችን በማስተካከል የስልካችሁን ባትሪ በእጥፉ መጨመር እንዲሁም ለረጅም ጊዜ መጠቀም ትችላላችሁ ማለት ነው። በቀጥታ ወደ መፍትሄዎቹ እናልፋለን። ብዙ ጊዜ ዝቅተኛ ኔትወርክ ያለበት አካባቢ በምንሆንበት ጊዜ ማለት ነው የኔትወርክ ፖሎቹ በጣም ይቀንሳሉ ማለት ነው። ስለዚህ ስልካችን ላይም ያለው የኔትወርክ ፖሎች ዝቅ በሚሉበት ጊዜ ፕሮሰስ እንዳያደርጉብን ማለት ነው። 5G ስልካችን ከነበረ ወደ 4G ዝቅ እናደርጋለን። 4G ላይም ሆኖ ከነበረ እንዲሁም ዝቅ ካለ ወደ 3G እንቀናንሰዋለን ማለት ነው። ይህንን በምንቀናንስበት ጊዜ የስልካችን ሲግናል በጣም ብዙ አይጠቀምም ወይም ደግሞ 3G ወይም 2G ኔትወርኮች ከርቀትም ስለሚሰራጩ ኔትወርኮቹ ዝቅ ባለመልኩ ቢመጡ ራሱ ማለት ነው ፉል ይሆንልናል ማለት ነው። ስለዚህ ብዙም ፕሮሰስ አያደርግብንም ማለት ነው። ለስልክ መደዋወያ ስለሆነ የምንጠቀመው በአሪፉ መጠቀም እንችላለን። እንዲሁም ባትሪያችን መጠቀም እንችላለን ማለት ነው። እንዲሁም ደግሞ ስልካችሁን ብዙ ጊዜ የማትፈልጉት ወይም ደግሞ የማትጠቀሙበት ጊዜ ስትሆኑ ማለት ነው ኤርፕሌን ሞድ ኦን በማድረግ ከነጭራሹ ሲግናል በመፈለግ ምንም አይነት ባትሪ እንዳይጠቀም ማድረግ ትችላላችሁ ማለት ነው። ምክንያቱም የስልካችሁ ባትሪ ከኔትወርኳችሁ አይበልጥባችሁ ማለት ነው። ይህ ነገር ምን ያክል ባትሪ እንዳልበላ ነው ብላችሁ ደግሞ ለምትጠይቁ ሰዎች ካላችሁ ማለት ነው በአሪፍ ምሳሌ ላስረዳችሁ። አሁን ይህን ቪዲዮ ዩቲዩብ ላይ በምትመለከቱበት ጊዜ የስልካችሁን ብራይትነስ እስከመጨረሻው ሞልታችሁ ብትጠቀሙት ራሱ የኔትወርክ ሲግናሉን ያክል ባትሪ አይጨርስባችሁ ማለት ነው። እንዲሁም በተጨማሪ የሞባይል ዳታ የምትጠቀሙ ከሆነ ይህም የኔትወርክ ሲግናል ስለሚፈልግ ባትሪያችሁን የሚጨርስ ነገር ነው ማለት ነው። በምትችሉት አቅም ከሞባይል ዳታ ከመጠቀም ይልቅ ዋይፋይ በመጠቀም መሞከር ትችላላችሁ ማለት ነው። ለምሳሌ እናንተ ሁለት ስልኮችን በተመሳሳይ ሞዴል የሆኑ ስልኮችን ብታስቀምጡና በአንደኛው ሲም በአንደኛው ደግሞ ሲም አልባ አድርጋችሁ በምታስቀምጡበት እንዲሁም በአንደኛው ቪዲዮ ብትመለከቱበት ራሱ ሲም ያለው በጣም ይበላል ማለት ነው። ምክንያቱም ይህ ነገር ከምንም በላይ እናንተ ከማታውቁት በላይ በጣም ባትሪያችን የሚበላ ነገር ነው ማለት ነው። እንዲሁም ቻናሌ ውስጥም በባትሪ ጉዳይ ዙሪያ ኦፍ ማድረግ ያለባችሁ ሴቲንጎች እንዲሁም እንደ ዳርክ ሞድ ዴቨሎፐር ኦፕሽን ተጨማሪ ሴቲንጎችን አስቀምጣችሁ የባትሪያችሁን ነገሮች የምታስተካከሉበት ነገሮች ቪዲዮዎችን በቪዲዮ አስቀምጬላችኋለሁ ማለት ነው። ገብታችሁ በማየት ማስተካከል ትችላላችሁ። እንዲሁም የስልካችሁን ባትሪ በአሪፍ መልኩ መጠቀም ትችላላችሁ ማለት ነው። የዛሬው ቪዲዮ ቲፕ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን እንዳትዘነጉ ማለት ነው። እንዲሁም ውስጥ ላይ ስለ ራማችሁ ስለ ስልካችሁ ስቶሬጅ እየሞላባችሁ ከተቸገራችሁ አሪፍ ቪዲዮ ሰርቼላችኋለሁ። እንዲሁም ደግሞ ያስቸገራችሁ ስልካችሁ ላይ ያስቸገራችሁ ነገር ካለ መጠቀም የምትፈልጉት አፕሊኬሽኖችም ካሉ ኮሜንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁ እንዳትዘነጉ።